እሺ እኔ በቲክቶክ ስሜ ቻፕ ይባላለሁ። በዋና ስሜ ደግሞ አቤል ይባላለሁ። ከማራ ጋር የተዋወቅነው ደስ በሚል ሁኔታ በቲክቶክ ቪዲዮ የምሰራበት ሰዓት የእሷን ቪዲዮዎች እከታተል ነበርና በሰዓቱ ቻሌንጅ አስጀምራ ነበረ። ከዛ እሱን ቻሌንጅ እንግዲህ በጀማሪም በጨራሽም ሆኜ እንግዲህ የመጀመሪያው ፎሎወሯ ነበርኩ ማለት ነው። እውነት ለመናገር የእሷን ብርታት ሳይ በሰዓቱ የማር ያሉናን ቲክቶክ አካውንት በጣም ነበር ፎሎ አፕ ማድረገውና ምክንያቱም ገና ትንሽ ፎሎወር ነበር በዛ ሰዓት እና በጣም ትሞክር ስለነበረ ሞስት እያየን ደግሞ ሙከራ እያየን ደግሞ እኛም መቀመጡ ምንም ጥቅም የለውም። ስለዚህ እሱን ባይቼ ብቻ ተነሳስቼ ጀመርኩኝ ማለት ነው። ቻሌንጁን ለመቀላቀል ወሰንኩ። አክቹዋሊ 1000 ራሱ አይሞላም በሰዓቱ የነበረኝ ፎሎ አሁን ለበይ ሰዓት አሁን ባለውበት 33000 ፎሎወር አለኝ ማለት ነው። ያው እንግዲህ አይ ቲንክ መጀመሪያ ቻሌንጁ በጣም ጠቅሞኛል እላለሁ። መጀመሪያ በቀን 10 ትዝለኛ አይ ቲንክ እኔ ነበርኩ የመጀመሪያም ጀማሪ አሸናፊም የነበርኩት እኔ ነበርኩ የማር ያለውና ቻሌንጅ። ከዛ 10000 ፎሎወር ላገብቻ እንጂ እንዳገኘው ትዝለኛ ስንገናኝ ራሱ መጀመሪያ እና አይ ቲንክ እሱ ቻሌንጅ ነው። ከዛ በኋላ ካሜራ እንዳልፈራ አደረገኛ ነገር እና ደግሞ ራሴንም ይዤ እንደወጣ ስራዬንም ይዤ እንደወጣ ረዳኝ ማለት ነው። የስኬት ጉዞ ብዬ እንትን ምል ይመስለኛል ሳስበው ሁሉም ነገር ጎሉ ስኬት ስለሆነ እንደዛ ነው የማስበው። እውነት ለመናገር አዎ እኔ ከራሴ ኤክስፒሪየንስ አንፃር ምክንያቱም የታየ ነገር ነው እንደሚለውጥም አይተናል። ስንት ሰዎች አሉ ወይስ ቻሌንጅ እያደረጋቸው የሚችሉ ስንት ሰርተው እየለፉ ያሉ አሉ። ግን ቻሌንጅን በመቀጣጠል የማር ያሉና ደግሞ በጣም ይጠቅማል ከሚሉ ሰዎች ውስጥ አንዱ ነኝ ማለት ነው። አንደኛ ነገር ራሳችሁን ሆኖ ነው ምንም ነገር ቢመጣ ታችና በጣም ብዙ እኔ እንኳን ከኤክስፒሪየንስ አንፃር የማር ያሉና በጣም ብዙ ይከታተል ነበርና በጣም ብዙ ነገር አይቻለሁ። በሷ የተማርኩት ነገር በጣም ስትወርድ አይቻለሁ። ከሰው ከፍ ሲያደርጋትም ዝቅ ሲያደርግም አይቻለሁ። ያን ሁሉ ነገር አልፈው ሰዎች ሲመጡ ይሄ ለኛ እንደመነሳሻ ነውና ያንን አይተን የመጣን ሰዎች አሁን ላይ ያ ነገር አያስፈራንም። በቃ ሰው ኦልሬዲ እያየነው ነው እየተለወጠ ነው። ስለዚህ እኛስ ማንለወጥበት ምክንያት የለም። ስለዚህ እሱን እመክራለሁ። አክቹዋሊ ማመስገን የምፈልገው እንኳን ያው ፋኖስ ቴክ እዚህ አይ ቲንክ ለመጀመሪያ አይደለም ስመጣ ከዚህ በፊት መጥቼ ነበረ እና በጣም ጥሩና ሰፖርቲቭ የሆነ ግሩፕ ነው ያለው። ቲሙማ በጣም ሰፖርቲቭ የሆነ ቲም ነው ያለው እና በምንፈልገው ነገር ሰፖርት ያደርገን ስለነበረ በጣም አሪፍ ነው። ከዚህ በላይ የተሻለ እንደሚደርሱ አውቃለሁ። እኔም በራሴ የተሻለ ቦታ ላይ ራሴ እንደማገኘው ከተወሰነ ጊዜ በኋላ አውቃለሁና ቲክቶክ መጀመር ለሚፈልግ ሰው ይጀምር። ምንም ያስፈራ ነገር የለም። ኦልሬዲ ያየነው ነው። ምንም አንዴ ብንወገር ነው ያው ምንም የሚመጣ ነገር ከኮሜንት አያልፉም። ስለዚህ አትፍሩ እላለሁ።